የቴዲ አፍሮ ኢትዮጵያ ካርታውን ማየት ፈልጋለሁ። ማንኛውም መንግስት ቢመጣ መልአክ መጥቶ ክርስቶስ መጥቶ ኢትዮጵያን ቢመራት አንተ ቢዝነስ ስለሆነ ተሰቻለህ። ጤና ይስጥልን ተመልካቾቻችን፣ እንደምንዋላችሁ እንደምናመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችን እናቀርባለን። ዛሬ ልዩ እንግዳ ይዘን ቀርበናል። የምናደርገውን ቆይታ እንድትከታተሉ ግብዣችን ነው። መልካም ጊዜ። ያው እንግዲህ የቴዲ አፍሮ አዲሱን ዜማ አስመልክቶ በእኔ በኩል ያለው አስተያየት ምንድነው? የቴዲ አፍሮ ኢትዮጵያ የቷ ነች? በቃ እኔ በጣም ማየት የምፈልገው ነገር ቢኖር የቴዲ አፍሮ ኢትዮጵያን ካርታውን ማየት ፈልጋለሁ። ምን አይነት የኢትዮጵያን ካርታ ነው የሚጠቀመው ነው። በዘፈኖቹ እንግዲህ ያው ቴዲ አፍሮ የቢዝነስ ሰው ነው፣ የታወቀ ነው። ጊዜዎችን ወቅቶችን ጠብቆ ነው ዘፈኖችን የሚለቀው። እንደዚሁ ምርጫ ሲጠጋ የሰዎች ሴንሲቲቭ በሚሆኑበት ሰዓት ስሜታቸውን ተቆጣጥሮ የራሱን ቢዝነስ ለመስራት የሚጠቀማቸው የቢዝነስ ዘዴዎች አሉ። እንዲሁም ደግሞ የሚጠቀማቸውም ደግሞ ብሔረሰቦች አሉ። የሆነ ብሔረሰብን ስሜታዊ በማድረግ የእሱን ዘፈን እንዲያዩ፣ እንዲጮሁ፣ እንዲያራግቡለት የሚያደርግበት ሲስተም አለ። ቴዲ አፍሮ በፍጹም ኢትዮጵያ ወዳድ አይደለም። ኢትዮጵያን አይወድም። ኢትዮጵያን ቴዲ አፍሮ በታምር አይወዳትም። ምክንያቱም ካርታው ራሱ ልክ አይደለም። የኢትዮጵያ ካርታ እይታው ቴዲ አፍሮ ኢትዮጵያ የሚለው በአብዛኛው ጊዜ ወደ ሰሜኑ አካባቢ ያለውን ነው፣ ወደ አማራ ክልል ምናምን ያለውን ነው የካርታ አቀማመጥ ነው ኢትዮጵያ የሚለው። እንግዲህ ሁላችንም እንደምናውቀው ኢትዮጵያ አሁን የምናቃተኛ ካርቷ የምናቃት ኢትዮጵያ ካርቷ አብዛኛው የቆዳ ስፋት ኦሮሚያ ክልል ነው። የኦሮሚያ ክልል አብዛኛው የኢትዮጵያ ቆዳ ስፋት የኦሮሚያ ክልል እንደሆነ ይታወቃል። አብዛኛውም ደግሞ ኢትዮጵያ እኛ የምናቃት ኢትዮጵያ ሰፊው ማህበረሰብ በህዝብ ቁጥርም ኦሮሚያ እንደሆነ ይታወቃል። ስለዚህ ከፍተኛውን የኢትዮጵያዊነትን በድርሻ ከተባለ የሚወስደው ኦሮሞ ነው የሚሆነው ማለት ነው። ምንም የማይካዳቅ ነውና ቴዲ አፍሮን ኢትዮሪካ አልበምን ብናየው የሰሜኑን ወገን ስሜት ለማድረግ እየተጠቀመበት ሲስተም አለ። 18 ዜማዎችን ሲለቅ እንግዲህ ከ18ቱ አብዛኛው አማራን የሚያነሳ ነው። ወሎ እንዲሁም የጉራጌ እና የደቡብን የተወሰነ ቋንቋዎች ተጠቅሟል። ግን የሰፊውን ህዝብ ሰፊው ኢትዮጵያ የሚባለውን የኦሮምኛን ቋንቋ ቢቱንም አልተጠቀመም። ይሄ የኦሮሞ ጠልነትን ነው። ኦሮሞን ጠልተ ደግሞ በተአምር ኢትዮጵያን ወዳታለሁ ማለት አይችልም። በነገራችን ላይ ኢትዮጵያ ካልክ ኦሮሚያ ክልል ነው እያልኩ ነው። ሰፊው ይሄ ሊከበር ሊወደስ ቋንቋው ሊነገርለት የሚገባ ብሔረሰብ ነው። ያንን ብሔረሰብ ንቀ ኢትዮጵያ ብትል የማይሆን ነገር ነው። ሌላ እንግዲህ ከዚህ ጋር አያይዤ የምናገረው ምንድነው? ቋንቋውን አያውቅም ምናምን ልትሉ ትችላላችሁ። ቋንቋውን ስለማያውቅ ልትሉ ትችላላችሁ። ግን እንግዲህ አስጌ ደንደሾን ፊውቸር አስገብቶ የዘፈነው የዛንን ብሔረሰብ ቋንቋ ስለማያውቅ ይመስለኛል። እና እንደዚህ አይነት ሲስተሞችንም መጠቀም ይችላል። ግን እንዳጠቃላይ ኦሮሞ ጠል ነው። እንደገና ደግሞ ህዝቡን ኮርኩሮ ማነሳሳትና የሀገሪቷን ገጽታ ማበላሸት፣ ማህበረሰቡን ወደ ችግር ውስጥ መክተት፣ እንዲበጠብጥ አመፀኛ አርመኛ እንዲሆን የማድረግ ፍላጎት ብቻ ነው ያለው። በነገራችን ላይ አሁን የምተቸው መንግስት እንትን አይመጣም። በቃ አሁን እየተቸው ያለው መንግስት በጣም እየሰራ ያለ መንግስት ነው። የአዲስ አበባን ወጣት ለማነሳሳት እዛ ጋር ያስገባው ዘፈን አይሆንም። አዲስ አበባን ተለውጣ ሌላ ከነ ዱባይ ጋር ምናምን እየተፎካከረች ያለች ሀገር ነች እና አልሰራም ብለህ ይህን መንግስት መተቸት አችልም። በነገራችን ላይ ለቴዲ አፍሮ ከራሱ ዘፈን ላይ የምጋብዘው አንድ ዘፈን አለ። ሂድ አትንገረኝ ማንነቴን የሚለው ለራስ ነው የሚሆነው። አንተ አትነግረንም። አሁን ኢትዮጵያዊነትን አንተ አትነግረንም። መንግስት ኢትዮጵያን ለማሳደግ አሁን የብልጽግና መንግስት እንግዲህ ጋሼ ዶክተር አብይ አህመድ እየሄደበት ያለው መንገድ ኢትዮጵያዊነትን በደንብ አድርጎ ያስተምራል። የኮሪደርን ስራ ብታይ አዲስ አበባ ላይ ጀምሮ ዓለም ሁሉ አድንቆታል። ግን አዲስ አበባ ላይ ብቻ አልተውም ወይ ደግሞ ዘረኛ ነኝ ብሎ ኦሮሚያ ላይ ብቻ አልተውም። በየክልሉ ደቡብ ብትሄድ፣ አማራ ክልል ብትሄድ፣ ትግራይ ብትሄድ፣
የትም ኢትዮጵያ ክልል ውስጥ ብትሄድ ይሄ የኮሪደር ስራ እየተሰራ ነው፣ በስልጤ በትል በምናምን። ይሄ ኢትዮጵያዊነትን የሚያሳይ ነው። ኢትዮጵያ ማለት እቺ ነች። አንተ መጥተህ ሂዳ ትንገረኝ ምናምን ብለህ ህዝቡን ስሜታዊ አድርገህ ቢዝነስን ለመስራት ነው። እንግዲህ ከሰዋሰው ኢንተርቴይንመንት ጋር ብቻ የ50 ሚሊዮን ብር ስምምነት እንደነበረ ይታወቃል። ከዛም ላይ ቀብር በልታል። ያንን ትተው አሁን በዩቲዩብ ላይ ለቀ አሁን እንኳን ባለው እይታ ከ50 ሚሊዮን ብር በላይ አግኝታል። አያረለ ቀውጢ ሽቀላ ላይ ነው ያለው። እስኪ ለልማትና ለኮሪዶሩ ብለህ እስኪ የሆነ ነገር ሀገር ላይ ከዛ 50% ምናምን ጠብ አድርገህ ለተቸገሩት ምናምን አታረገውም። ምክንያቱም አንተ የቢዝነስ ሰው ነህ። አሁን ደግሞ ህዝቡ የሚፈልገው መኖር ነው። አሁን ዓለም ኢትዮጵያ ሳትሆን ዓለም ሁሉ ቀውስ ውስጥ የገባበት ሰዓት ነው። በነገራችን ላይ ይህንን ቀውስ ልናልፍ የቻልነው ያን ያህል ቻሌንጅ ሳይገጥመን ልናልፍ የቻልነው በዶክተር አብይ ምክንያት ነው። ምክንያቱም ቀድሞ የዲፕሎማሲ ስራዎችን በመስራት እንዳንቸገር ነዳጅ አገሪቷ እጥረት እንዳይገጥማት ቀድሞ የዲፕሎማሲ ስራዎችን በመስራት ጭንቅላቱን በመጠቀም ነዳጅ ያላቸው ሀገሮች እንኳን የገቡበት ቀውስ ላይ እኛ አልገባንም። የነዳጅ ማጣሪያ ያላቸው የአፍሪካ ሀገሮች ውስጥ ነዳጅ አጥተው ጠፍቶ ነበረ። እኛ ሀገር ግን ነዳጅ ሳንቸገር ይህንን ጊዜ እየተወጣ ነው የምንገኘውና ዶክተር አብይን ምንም አንድ አዝማሪ መናገር አይችልም። በነገራችን ላይ እሱ ላንተ ያው ምላሽ አይሰጥም። አዝማሪ አይደለም። የሆነ አንተ ጠጅ ቤት ሄደ የሆነ መጠጥ ቤት ምናምን ነገር ጠጅ እየጠጣ ተቀበል እየተባለ ምናምን እንግዲህ ከአዝማሪ ጋር የሚስተዳደብ መንግስት የላትም ኢትዮጵያ። ኢትዮጵያዊነትን አትወክልም። ግን ያው ህዝቡን ደግሞ ስነልቦናውን ታውቀዋለህ፣ በልተዋል ማለት ነው። እንደ ሙሱ ፈረስ በሙስ ምድር እንግዲህ ዘፈን ለቀ። ያ ሙሱ ፈረስ እንግዲህ ያው እንዲታይም አድርጎልሃል። ግን ለኢትዮጵያ አንተ አትመጠንም። ኢትዮጵያዊነትን አንተ አትነግረንም። ባንዲራችንን አንተ አታነሳም። አንተ የሆነ ቦታ ላይ ተደብቀ እየቃምክ ምናምን ነገር ግጥሞች ምናምን ልገጥም ትችላለህ። ግን በኢትዮጵያ ጉዳይ ላይ ምንም አሁን እኮ አንተ በቃ አለው አልክ። በጣም ንጉስ ነህ ምናምን እያሉ ነው። ስለዚህ እንግዲህ አሁን ቀጣዩን ምርጫ ወይ እንዲናርጉ ብዬም አስባለሁኝ። ሁሉም ተወዳዳሪ ፓርቲዎች ይሰብሰቡና ሁሉም ብልጽግናንም ጨምሮ ኢዜማም ምናምን ይሰብሰቡና በቃ አንተ መተመረጣቸው የትኛው መንግስት እንደምታመሰግን እኔ ግራ ይገባኛል። አንተ ትመርጣለህ ወይ መንግስት? አንተ ምረጣ። የምታመሰግነው መንግስት የለም። አንተ ማንኛውም መንግስት ቢመጣ መልአክ መጥቶ ክርስቶስ መጥቶ ኢትዮጵያን ቢመራት አንተ ቢዝነስ ስለሆነ ትሰቻለህ። ከሰማይ መና የሚያወርድ መንግስት ቢመጣ አንተ ቢዝነስ ስለሆነ ተችተህ ከመሸቀል ወደ ኋላ አትልም። ስለዚህ በቴዲ አፍሮ ዘፈን ተዝናኑ፣ መጠጥ ቤት ምናምን የምትጠጡ ጨፍሩ፣ አዝማሪ ቤት ምናምን ነገር የምታመሹ ደንሱበት፣ ጩሁ፣ ውበዱበት። ግን ለኢትዮጵያ መጥተን አመሰግናለሁ።